ሰላም ጤና ይስጥልኝ እንደምን ከረማችሁ በእያላችሁበት ሰላምና ጤና ከእናንተ ጋር ይሁን። በዛሬው አጭር ቪዲዮ ለህፃናት ስለሚደረጉ እንክብካቤ በተለይም እስከ 2 ዓመት ድረስ እድሜ ላላቸው ህፃናት ምን አይነት እንክብካቤና ድጋፍ እንደሚያስፈልጋቸው ባጭሩ አስረዳቸዋለሁ። እስከ ቪዲዮ መጨረሻ እንድትከታተሉ በአክብሮት እጋብዛለሁ። ይህ ቪዲዮ በተለይ ከ2 ዓመት በታች ህፃናት ያላላቸው ቤተሰቦች እናቶች፣ አባቶች እንዲሁም ደግሞ በቅርብ ልጅ ለማምጣት ላሰባችሁ አይነተኛ መመሪያ ይሆናልና እስከ መጨረሻው እንድትከታተሉ በድጋሚ እጋብዛለሁ። እንግዲህ ለህፃናት ከሚያስፈልጉ አንደኛው መሰረታዊ እንክብካቤውም ድጋፍ የአመጋገብ ስልቶች ነው። አመጋገብን በተመለከተ ማወቅ ያለብን በተደጋጋሚ ይወራል። ይሄም ህፃናት ከተወለዱ ጀምሮ እስከ 6 ወር ድረስ ከእናት ጡት በተጨማሪ ምንም አይነት ነገር መውሰድ አይጠበቅባቸውም። በህክምና ባለሙያዎች የታዘዘ መድኃኒት ወይም ተጨማሪ ነገሮች የግዴታ በህክምና ባለሙያዎች አሳማኝ ምክንያት እስካልተሰጠ ድረስ ህፃናት ከ0 እስከ 6 ወር እድሜ ክልል ከእናት ጡት ውጪ ምንም አይነት ተጨማሪ ነገር መስጠት አያስፈልግም። ይሄም ህፃናት ከጨጓራና አንጀት እንዲሁም ከከባድ የመተንፈሻ አካላት ኢንፌክሽኖች የሚከላከል የማይተካ የተፈጥሮ በሽታ መከላከያ ጋሻ ሆኖ የሚያገለግላቸው የእናት ጡት ወተት ብቻና ብቻ ስለሆነ ነው። የእናት ጡት ወተት የነርቭ እድገትን ያፋጥናል፣ የእናትና የልጅ ትስስርንም ያጠነክራል። ስለዚህ እናቶች በተቻላችሁ መጠን በየትኛውም የህይወት ፈተና ውስጥ ብትሆኑ ለልጆቻችሁ የእናት ጡት ወተት ብቻ እስከ 6 ወር መስጠትን እንዳትዘነጉ ለማለት እፈልጋለሁ። ሌላው ከ6 ወር በኋላ ምን ማድረግ አለብን? ህፃናት 6 ወር ሲሞላቸው ተጨማሪ ምግብ መስጠት ያስፈልጋል። ተጨማሪ ምግብ ከመስጠታችን በፊት ግን እኛ ማወቅ ያለብን ነገሮች አሉ። ለምግብ ዝግጁ መሆናቸውን ማወቅ ያስፈልጋል። እንደ ጠንካራ የራስና የአንገት ቁጥጥር፣ ያለ ከፍተኛ ድጋፍ መቀመጥ መቻል እና ለቤተሰብ ምግቦችን ንቁ ፍላጎት ማሳየት አለባቸው። ልጆች ምግብ መፈለግ መጀመር አለባቸው። እነዚህን የዴቨሎፕመንታል ማይልስቶን ወይም ደግሞ የህፃኑ ጥንካሬ ደረጃ ይወስናል። የግዴታ 6 ወር ስለሆናቸው ሳይሆን 6 ወር ሲሞላቸው ልጆች በ6 ወራቸው ማሳየት ያለባቸውን ዴቨሎፕመንታል ማይልስቶን ሲደርሱ ተጨማሪ ምግብ እናዝላቸዋለን ማለት ነው። ተጨማሪ ምግብ ስንጀምር በአብዛኛው የሚመከሩት በብረት የበለጸጉ ፈሳሽ ምግቦችን፣ የተፈጩ አትክልቶችና ፍራፍሬዎችን መጀመር ያስፈልጋል። ጠንከር ካሉ ምግቦች ሳይሆን ፈሳሽነት ያላቸው ምግቦችን መጀመር ያስፈልጋል። ምግብ ለህፃናት በምንጀምርበት ጊዜ ለመጀመሪያ ጊዜ ምግብ እንደሚጀምራቸው መጠን ሁሉንም ምግቦች አቀላቅለን መስጠት አይመከርም። ምክንያቱም ልጆች ለምግብ አለርጂ ሊሆኑ ስለሚችሉ የትኛው ምግብ አለርጂ እንዳስከተለባቸው ለማወቅ እያንዳንዱ ምግብ ለያይተን ለየራሱ መመገብ ያስፈልጋል ማለት ነው። ሌላው የአመጋገብ ሽግግር ነው። ህፃናት ከ12 ወር ወይም 1 ዓመት ሲሞላቸው ከ1 ዓመት እስከ 2 ዓመት ባለው ጊዜ ውስጥ ከ6 ወር እስከ 1 ዓመት ባለው ያለውን አይነት አመጋገብ አይደለም የምንከተለው። በዚህ ጊዜ ከ1 ዓመት እስከ 2 ዓመት ባለው ጊዜ ውስጥ ህፃናት የአመጋገብ ስልታቸው መቀየር አለበት። ይኸውም በአብዛኛው ወተትና የወተት ተዋጽኦዎች እስከ 35% የሚሆነው ምግባቸውን ይዛሉ። ከዛ በመቀጠል 65% የሚሆኑ ጠንከር ያሉ ምግቦችን መመገብ ያስፈልጋል ማለት ነው። በሁለተኛው ዓመት የካሎሪ ፍላጎታቸው እየጨመረ ስለሚሄድ ወደ ተለያዩ ጠንካራ ምግቦች የሚሸጋገሩበት ጊዜ ነው። ሙሉ የላም ወተት ደግሞ ለካልሲየምና ለቅባት ለቫይታሚን ዲ እና ወሳኝ ረዳት የጉልበት ፍላጎታቸውን የሚሞላ ረዳት ሆኖ ያገለግላል። ስለዚህ እነዚህ ምግቦች ማስጀመር አስፈላጊ ይሆናል ማለት ነው። ምላሽ ሰጪ የአመጋገብ መርሆች ምንድናቸው? ወይም ይሄ ሪስፖንሲቭ ፊዲንግ የሚባሉት ምንድናቸው የሚባሉን ስንመለከት አንደኛ ወላጆች ንቁ ሆነው የህፃናትን ሁኔታ መከታተል ያስፈልጋል። ህፃኑ መራቡን ወይም መጥገቡን በእጅ ምልክት ሊያሳይ ይችላል። በፊት ገጽታው ሊያሳይ ይችላል። ምግቡን ወደ ጎን በመግፋት ምግብ መጥገቡን ሆዱ መሙላቱን ሊያሳይ ይችላል እና ለእነዚህ ምልክቶች እናቶች ወይም ተንከባካቢዎች በንቃት መከታተል ያስፈልጋል። ሌላኛው ወላጆች፣ እናቶች፣ አሳዳጊዎች ትክክለኛ ግንዛቤ ያስፈልጋል። እነዚህ ምልክቶችን መለየት ትክክለኛ ግንዛቤው አስፈላጊ ነው።
እነዚህ ምልክቶች ስናይ ምላሽ ማዘግየት አያስፈልግም። የራበኝ ሲሉ ስልክ መስጠት፣ ቴሌቪዥን መክፈት እና እንዲዘገይ የሚያደርግ የልጆችን የምግብ ፍላጎት ስለሚቆልፈው ወዲያውኑ ምግብ ፍላጎት እንዳላቸው መመገብ ያስፈልጋል። ማዘግየት አያስፈልግም ማለት ነው። ሌላው ደጋፊ አመጋገብ ወይም ደግሞ ሰፕሊመንታል ፊዲንግ የምንለው ተንከባካቢ በትዕግስት ምላሽ መስጠት ያስፈልጋል። ይሄ ምንድነው? ተንከባካቢው ለልጆች እንደ አዋቂ ቶሎ ቶሎ ስለማይበሉ ቀስ ብለን በትዕግስት መመገብ ያስፈልጋል። ከዛ ባለፈ ህፃናት እንግዲህ ከ1 ዓመት ከ6 ወር ጀምሮ በራሳቸው ምግብ ራሳቸው መመገብ እንዲለማመዱ ማድረግ ያስፈልጋል። ሌላው እንግዲህ በህፃናት የአመጋገብ ወቅት ማየት ያለብን እነዚህ ጠቃሚ የምግብ መርሃ ግብሮች አሉ። አንደኛው የወተትና ከወተት ተዋጽኦ ጋር የተያያዘ በቀን እስከ 500 ሚሊ ሊትር አካባቢ ድረስ ያስፈልጋቸዋል። ከ12 እስከ 24 ወር ወይም ከ1 ዓመት እስከ 2 ዓመት ያሉ ህፃናት ይህም አመጋገብ ለነርቭ እድገት እና ካልሲየምና ጠቃሚ ቅባቶችን እንዲያገኙ ያስችላቸዋል። ሌላው ከዚህ በተጨማሪ ጥራጥሬና የሰብል ምርቶች አስፈላጊ ምግቦች ናቸው። እነዚህም ለዕለታዊ እንቅስቃሴ የሚሆን የካርቦሃይድሬት ክምችት ስለሆኑ ለጉልበት የመስጠት ለዕለታዊ እንቅስቃሴያቸው አስፈላጊ ምግቦች ናቸው ማለት ነው። ሌላኛው እንግዲህ ቀይ ስጋና ወይም ቀይ ስጋ ካላገኝ ባቄላና አተር መመገብ ያስፈልጋል። እነዚህ ጠቃሚ የፕሮቲን እና የብረት ማዕድን ምንጮች ስለሆኑ እነዚህን መመገብ አስፈላጊ ነው። ቀይ ስጋ ካገኘን ለልጆቹ በጣም አስፈላጊ ነው። ከፕሮቲን ባለፈ በጣም ጥሩ የብረት ማዕድን ምንጭ ስለሆነ ለልጆች አስፈላጊ ነው። ስጋ ካላገኘን ግን ቢያንስ የብረት ማዕድኑን ባያገኙ ፕሮቲን ስለሚያገኙ ባቄላና አተር መመገብ ያስፈልጋል። እነዚህ አስፈላጊ አሚኖ አሲዶችና ከፍተኛ የብረት ማዕድን ስላላቸው እነዚህ መመገብ ያስፈልጋል። በሁለተኛ ደረጃ እንግዲህ የምናየው እድገትና የእድገት ደረጃዎችን የህፃናት የእድገት ደረጃዎች ምን ይመስላል የሚለውን እንከታተላለን። እስከ 3 ወር ድረስ ህፃናት ራሱን በደንብ መቆጣጠር ይጀምራል። ማህበራዊ ፈገግታ ያሳያል። የሆነ ምልክት ስናሳየው ለዚያ በፈገግታ ምላሽ ይሰጣል። አንዳንድ ራሱን የመቆጣጠር ስራዎች አንገቱን ቀና ለማድረግ ምናምን መሞከር ምናምን እነዚህ ነገሮች ይታያሉ። እስከ 3 ወር 6 ወር ላይ እንግዲህ ከ6 ወርም በፊት ቀደም ብሎ በድጋፍ የሚቀመጡ ልጆች ይኖራሉ። ቢያንስ ግን 6 ወር የሆነው ህፃን በድጋፍ መቀመጥ መቻል አለበት። የተለያዩ የድምፅ ጨዋታዎችን ማውጣት የሚጀምርበት የእድሜ ክልል ነው ማለት ነው። 12 ወር ወይም 1 ዓመት ሲሞላው ህፃናት ከዛም በፊት ሊቆሙ ይችላሉ። ግን 12 ወር ሲሞላቸው እቃዎችን ይዘው ለመቆም ይሞክራሉ። የመጀመሪያ ቃላትን ያወጣሉ። የዛ ጊዜ አባባ ወይ ማማ የሚሉ ቃላቶችን ሊያወጡ ይገባል። በ12 ወር 1 ዓመት ከ6 ወር ወይም 18 ወር ሲሞላቸው ቢያንስ 1 ዓመት ከ6 ወር ሲሆናቸው ከዛ በፊት የግዴታ መሆን አለበት። ብቻውን መራመድ አለበት። በትንሽ ማንኪያ ራሱንም መመገብ አለበት። ይህ እንግዲህ በትንሽ ማንኪያ ራሱን መመገብ አለበት የሚለው እንደ ልምምድ ነው። ቤተሰቦች ካላለማመድ ናቸው በ1 ዓመት ከ6 ወራቸው አይደለም በ6 ዓመታቸውም ህፃናት ራሳቸውን ችለው ላይ መገቡ ይችላሉ። ልምምድ ማድረግ አስፈላጊ ነው ማለት ነው። በህፃናት እድገት ውስጥ እጅግ በጣም አስፈላጊ የሆነ ነገር አንደኛው ክትባት ነው። ህፃናት 2 ዓመት ከመሆናቸው በፊት በዓለም ጤና ድርጅት ወይም በኢትዮጵያ የጤና አጠባበቅ ሚኒስቴር መሰረት የክትባት መርሃ ግብሮችን ማጠናቀቅ አለባቸው። 100% ለህፃናት የሚሰጡ ክትባቶችን መከተብ መቻል አለባቸው። ክትባት እንግዲህ ህፃናትን ከከባድ በሽታዎች ለመከላከል ያስችላል። የአካባቢውና የዓለም ጤና ድርጅትን የክትባት መርሃ ግብር በጥብቅ መከተል እንደ ኩፍኝ ክትባት፣ ትክትክ፣ ፖሊዮ እና የሮታ ቫይረስ ካሉ ከባድ የልጅነት በሽታዎች ቀድሞ ለመከላከል ይረዳቸዋል። በሁሉም የህክምና ቀጠሮች ወቅት መደበኛ ክትባቶች ሙሉ በሙሉ መወሰዳቸውን ለማረጋገጥ የህፃናት ሐኪሞች ጋር መመካከር ያስፈልጋል። በየትኛው እድሜ ክልል የትኞቹን ክትባት መውሰድ አለበት፣ የትኞቹን ወስዷል አልወሰደም የሚለውን ከህፃናት ሐኪም ጋር በመመካከር ማረጋገጥ ያስፈልጋል ማለት ነው። ሌላው እንግዲህ የቅድመ ጥርስ እንክብካቤ ነው። የህፃናት ጥርስ በጣም ጥንቃቄ የሚፈልገው የጤና አንዱ አካል ነው። ጥርስ ከመውጣት በፊት ከእያንዳንዱ አመጋገብ በኋላ የህፃኑን ድድ በንጹህ
እና እርጥብ ጨርቅ በቀስታ መጥረግ ያስፈልጋል። ይህ ልማድ የባክቴሪያ መራባትን ይቀንሳል። ለቀጣይ የንጹህ እና ልምምዶችም እንደ ቅድመ ሁኔታ ያስፈልጋል። ጥርስ መውጣት ሲጀምር የመጀመሪያው ጥርስ ሲወጣ ወዲያውኑ በጣም ጥቂት ፍሎራይድ ባለው ለስላሳ የህፃናት የጥርስ ብሩሽ መጠቀም ያስፈልጋል። መቦረሽ ቀስ እያለም መቦረሽ ያስፈልጋል። ስርስ የጥርስ ሽፋንን ለመጠበቅ ስኳር በፍጹም መስጠት አስፈላጊ አይደለም። ይሄ ስኳር በፍጹም መስጠት አይደለም አያስፈልግም የምላችሁ የሚጨመሩ ስኳር ወይም ደግሞ ይሄ የሚገዛው ስኳር ነው። ከምግብ ውስጥ የሚያገኙትን ስኳር ሳይሆን ለህፃናት ጣፋጭ የሆኑ ነገሮችንና ስኳር መስጠት አያስፈልግም። እንግዲህ ሌላው ማየት ያለብን ጤናማ የእንቅልፍ ልምምዶች ነው። እንደ እድሜ የሚለያይ የእንቅልፍ ፍላጎት ቢኖራቸውም ህፃናት በቀን እስከ 16 ሰዓት እንቅልፍ ያስፈልጋቸዋል። ወጥ የሆነ የእንቅልፍ መርሃ ግብር እንዲኖራቸው ቋሚ መኝታና ሰዓትና እንደመታጠብ፣ ተረት መናገር፣ መብራት ማደብዘዝና ዘና የሚያደርጓቸው ልምዶች ማለማመድ ያስፈልጋል። የቀንና የሌሊት ዑደትን ማመጣጠን ያስፈልጋል። ህፃናት የተፈጥሮ እንቅልፍ ዑደታቸው እንዲስተካከል በቀን ብርሃን ወዳለበት አካባቢ እንዲቆዩ ማድረግ ያስፈልጋል። በምሽት ደግሞ ጨለምለም ባለ ክፍል ውስጥ እንዲተኙ ማድረግ ያስፈልጋል። እንግዲህ ሶስተኛው ማወቅ ያለብን ነገር ደህንነትና ማነቃቂያ ነው። የህፃናትን ደህንነት መጠበቅ አለብን፣ ልጆቹንም ማነቃቃትም ያስፈልጋል። እንግዲህ የህፃናት ድንገተኛ ሞት የሚያስከትሉ አደጋዎችን በፍጹም ልንዘነጋ አያስፈልግም። ሁልጊዜ ህፃናት በጀርባቸው ማስተኛት አያስፈልግም። ከመኝታ አልጋው ላይ ማንኛውንም አስፈላጊ ነገር በማስወገድ የድንገተኛ ሞት አደጋ መጠበቅ ያስፈልጋል። አስተማማኝ የመኝታ አልጋ፣ ጠንካራ ፍራሽና የተወጠረ አንሶላ ብቻ የያዘ መሆን አለበት። ትራሶች፣ ወፍራም ብርድ ልብሶችን ወይም መጫወቻዎችን በጭራሽ አልጋ ላይ ማስቀመጥ አያስፈልግም። ሌላው ከዚህ ከጥንቃቄ ጋር በተያያዘ ቤትን ለህፃናት ደህንነቱ የተጠበቀ ማድረግ ያስፈልጋል። አንደኛው የትንታ መከላከያ፣ ከሽንት ቤት ወረቀት ጥቅል የሚያንሱ ትንንሽ እቃዎችን፣ ሳንቲሞችን፣ ትናንሽ ባትሪዎችን እና ሙሉ ወይኖችን ከህፃናት እጅ ማራቅ ያስፈልጋል። እንዲሁም የመውደቅ አደጋዎችን መከላከል፣ በደረጃዎች መጀመሪያና መጨረሻ ላይ ጠንካራ የደህንነት በሮች መግጠም ያስፈልጋል። ዝቅተኛ መስኮቶችን በደንብ መቆለፍ ያስፈልጋል። ሌላው መርዛማ ነገሮችን መቆለፍ፣ የጽዳት እቃዎችን፣ መድኃኒቶችንና ስለታም ነገሮችን ከፍ ባለ ቦታ ላይ ባለ በተቆለፈ ቁምሳጥኖች ውስጥ ማስቀመጥ ያስፈልጋል። ልጆች ምን ሊጎዳቸው እንደሚችል ስለማያውቁ መቼና የት ቦታ ላይ እነዚህን እቃዎች አንስተው ራሳቸው ሊጎዱ እንደሚችሉ ስለማይታወቅ ጥንቃቄ ማድረግ እጅግ በጣም ያስፈልጋል ማለት ነው። ሌላው የአእምሮ እና የእውቀት እድገት ነው። ምላሽ ሰጪ መስተጋብር ወይም ይሄ ሪስፖንሲቭ ኮሚኒኬሽን ከወላጆች የሚጠበቅ ነው። በየቀኑ ከልጆች ጋር መነጋገር ያስፈልጋል። መጽሐፍን ማንበብ ያስፈልጋል። እንዲሁም መዘመር ያስፈልጋል። ይህ መስተጋብር አእምሯዊ ህዋሳትን ያነቃቃል፣ የቃላት እውቀታቸውን ያሳድጋል፣ ስሜታዊ ደህንነታቸውንም ያጠናክራል። በቤታችን ውስጥ የተለያዩ እቃዎችን በማሳየት ስማቸውን ጮክ ብለን በመጥራት ግንዛቤያቸውን ማሳደግ ያስፈልጋል ህፃናት። ሌላው ንጽህናና እንክብካቤን በተመለከተ ነው። እንግዲህ በሽታ አምጪ ተዋሲያን ለመከላከል መደበኛ የህፃናትን ንጽህናን መጠበቅና ለአስቸኳይ ሕክምና ማስጠንቀቂያ የሚረዱ ጠቃሚ እርምጃዎችን መውሰድ ያስፈልጋል። እንግዲህ የተሻሉ የንጽህና ልምምዶች የሚባሉት አንደኛውና ዋነኛው የእጅ ንጽህና ነው። ወላጆች የህፃናትን ምግብና ወተት የሚጠጡበትን ጠርሙስ ከመንካቶ በፊት እንዲሁም ዳይፐር ከቀየሩ በኋላ እጆን በሳሙናና በሙቅ ውሃ በደንብ መታጠብ ያስፈልጋል። ይሄ የቫይረስ መተላለፍ አደጋን እስከ 40% ይቀንሰዋል። ሌላው እቃዎችና መጫወቻዎችን ማጽዳት ነው። የወተት ጠርሙሶችን እና የወተት መጭመቂያዎችን አዘውትረው ቦይል ማድረግ ወይም ማፍላት ያስፈልጋል። እንዲሁም ህፃኑ አፍ ውስጥ የሚያስገባቸውን መጫወቻዎች በየጊዜው ማጽዳት ያስፈልጋል። እንግዲህ እነዚህን ካልኳችሁ ህፃናትን የሚያጠቁ በሽታዎች፣ የተለመዱ በሽታዎች ላይ ወላጆች ግንዛቤ ሊኖራቸው ይገባል። አንደኛውና የመጀመሪያው የመተንፈሻ አካላት ኢንፌክሽኖች ነው። ወደ 90% የሚሆነው ህፃናት ለዚህ በሽታ ህፃናት ከሚይዛቸው በሽታዎች 90% የሚሆነው የመተንፈሻ አካላት ጋር የተያዘ ኢንፌክሽን ነው። ሁለተኛ የሆድና የአንጀት ኢንፌክሽን ነው። ሶስተኛ የጆሮ
ወይም ኦቲቲስ ሚዲያ የጆሮ ኢንፌክሽን የሚባለው ነው እና ይሄኛው ብዙ ጊዜ ትኩረት የማይሰጠው ህፃናት ያገኙትን ነገር ወደ ጆሮአቸው ስለሚከቱ ጆሮአቸው ውስጥ ኢንፌክሽን ሊፈጠር ይችላል። ይህን ጥንቃቄ ማድረግ ያስፈልጋል። ሌላኛው የህፃናት ትኩሳት ነው። እንግዲህ በቅደም ተከትላቸው ስናይ የመተንፈሻ አካላት ኢንፌክሽን ወደ 90% ይይዛል። የሆድና የአንጀት ኢንፌክሽን ወደ 60%፣ እንዲሁም የጆሮ ኢንፌክሽን ወደ 45% እና የህፃናት ትኩሳት ደግሞ 35% የሚሆኑት የተለመዱ የህፃናት በሽታዎች ናቸው ማለት ነው። አስቸኳይ የህክምና እርዳታ የሚያስፈልጋቸው ምልክቶች ማወቅ እጅግ በጣም ጠቃሚ ነው። አንደኛውና የመጀመሪያው ህፃናት ከፍተኛ ትኩሳት ሲኖራቸው ሲታይባቸው በተለይ ከ3 ወር በታች ባሉ ህፃናት ላይ ወደ 38 ዲግሪ ሴንቲግሬድ የሚደርስ ትኩሳት ሲኖራቸው ወዲያውኑ ወደ ህክምና መሄድ ያስፈልጋቸዋል። ሁለተኛው የመተንፈስ ችግር ነው። ፈጣን መተንፈስ፣ የደረት ወደ ውስጥና ወደ ውስጥ መሳብ ወይም የመቃተት ድምፅ ማውጣት እንደ ትልቅ እና ድንገተኛ አደጋ መታየት ይኖርበታል። ሌላው ከፍተኛ የንቃት ማጣት ነው። ህፃኑ መቀስቀስ አለመቻል፣ በጣም ደካማና ከፍተኛ ድምፅ ያለው ለቅሶ ወይም ድንገተኛ የጡንቻዎች መላላት ካለ በአፋጣኝ ወደ ሆስፒታል መወሰድ አለበት። ሌላው የሰውነት ፈሳሽ ማነስ ነው ወይም ዲሃይድሬሽን ሲኖር በቀን ውስጥ ከ6 በታች እርጥብ ዳይፐር እንዲሁም ደግሞ ሲያለቅስ እንባ አለመኖር ወይም የአፍ መድረቅ ሲኖር ይሄ የዲሃይድሬሽን ምልክቶች ስለሆኑ ህፃኑ በአስቸኳይ ወደ ሆስፒታል ወይም ደግሞ ህክምና ተቋም መሄድ አለበት ማለት ነው። እንግዲህ የእንክብካቤና የአስተዳደግ መሰረቱ አሳዳጊዎች እንክብካቤ ማለት ለህፃናት ጤናና የአመጋገብ ፍላጎቶች ምላሽ የሚሰጥ ከአደጋዎች የሚጠብቅና ቀደም ትምህርት ለማግኘት የሚያስችሉ ምቹ ሁኔታዎችን መፍጠር አለበት የሚለውን በመናገር ነው የማበቃው። እንግዲህ ይሄ ቪዲዮ ከተመቻቸው ተመሳሳይ የሆኑ በህፃናት አስተዳደግ ዙሪያ እንዲሁም ሌሎች የጤና ጉዳዮች ላይ መረጃ ስለምሰጣችሁ ይህን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቆይታ ይሆንላችሁ። ልጆቻችሁን በሰላም በጤና አሳድጉ። ቻው።